كانت كاستا شوني تانتكا ناكا ليليتي ترتو قانانا ديغنا ناكا ليليتي ترتو قانانا ديغنا قلا أوني كونكي تلفزيون سفافة ينو جميرو سات كانتي أميتو مكنيتا سيونغسي ساليليتي ترتو قانانا ديغنا ناكا ليليتي ترتداكلا ليليتي منكو لينجد نتي تاكي أوني ترتبينا سو غازيتينكا نداكو تشنانا كيبرسنغس أغستنا درا نكو تامسغس نكو نابرو تامسونس يغاس كيبرستينغا نداغستينغا قوي تسوستاينغا لينجد ستا غازيتين نكو كانتي أميتو ساوني كونكي تلفزيون سفافة ينو جميرو غيركس تامسغس ተከበራችሁ እንግዲህ አድማጭ ተመልካቾቻችን ዛሬ እዚህ የተገኘነው አውኛ ቋንቋ በቴሌቪዥን ስርጭት የጀመረበትን 10ኛ ዓመት ለማክበር ነው። እንግዲህ የተለያዩ ጥሪ የተደረገላቸው እንግዶች ተገኝተዋል። እንዲሁም አንጋፋ የሆኑ ጋዜጠኞች ከአሚኮ ህብር ተገኝተዋልና እንኳን ለ10ኛ ዓመት በአውኛ ቋንቋ ቴሌቪዥን ስርጭት ወደ እናንተ መድረስ የጀመረበትን ቀን በሰላም አደረሰን ለማለት ፈልጋለሁ። يغاس مدي ناكا انسا ليليتي تيرتو كيبرسنو سي قوي تستايكو لينجد زكونا غازيتين زكونا نيغا ليغي جينيتو نسي ليليتي مونكو تيرتكا كانتانتكاس ستاتوني تانتكاس تامسنس تيرتنا انتو جيكلاز كينو داغيتا كما او نيكونكي تلفزيون سفيفه انو جيميروس كانتي اميتس انكو تكستامسونا سنو ካብስፋኒ እናመሰግናለን። እዚህ በክብር ግድነት ጥሪ የተደረገላቸው እንግዶች ይገኛሉ። ከነዚህ መካከል ዶክተር ሙሉነሽ ደሴ በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ በማህበራዊ ዘርፍ ክላስተር አስተባባሪ እዚህ ተገኝተውልናል። እጅግ እናመሰግናለን። ከዚህም ባለፈ በአቶ ባዘው ጫኔ በሰቆጣ ቃል ኪዳን ፕሮግራም የርዕሰ መስተዳድሩ አማካሪም እንዲሁ ተገኝተውልናል። እናመሰግናለን በጣም። ክቡር አቶ አየን ብርሃንም በአማራ ብሔራዊ ክልላዊ ምክር ቤት የመንግስት ተጠሪም ይህንን ፕሮግራም ጥሪ ተቀብለው እዚህ ስለተገኙ እጅግ አድርገን በድጋሚ እናመሰግናለን። እንግዲህ አሚኮ በ31 አመት ጉዞ እንግዲህ ባለፈው አመት 30ኛ አመቱን አክብረናል። በ1987 በበኩር ጋዜጣ ነው የጀመረው። እንዲህ እያለ በሰው ኃይልና በቴክኖሎጂ በማዘመን በአሁኑ ሰዓት በማህበራዊ ሚዲያው ዘርፍ ድረስ አዳዲስ ቴክኖሎጂዎችን በመታጠቅ እዚህ ደረጃ ላይ ደርሷል። በተለያዩ ብሔር ብሔረሰቦችን በክልሉ የሚገኙ ብሔር ብሔረሰቦችን መብት ለማስከበር በተለይም መረጃ የማግኘት መብታቸውን ለማስከበርም የተለያዩ ስራዎችን በመስራት እነሆ በአውኛ ቋንቋም ስርጭት የጀመረበትን 10ኛ ዓመት ደርሰናል። አሁንም እንኳን አደረሳችሁ በድጋሚ ለማለት እንፈልጋለን። ያጋስ ናኪኒ ተርተዳ እንግዲህ ክብሩ ለንገድካት ሆናና አቁኖ ክሬሲ እንተካየንኩ ትክትልች ትንሲን አራሱ ማሬግሲ ማህበራዊ ዘርፍ ተበረን ሳንታ ዶክተር ሙሉነሽ ደሴ ማጋሪ ክልሉ ኩስኝናሱ አባልስታን ቲታኪ መንግስት ወቁስታንቲ አቶ አየን ብርሃን ቲታኪ ሰቆጣ ቃል ኪዳን ፕሮግራሙ ተበረን ሳንቲስታ ቺቺንሲን አራሱ ኩስኝ ሳንቲ አቶ ባዛው ጫኔ እንዳግስቴ ካን ነው ይክላ መሰገና ቲንቴካይቱ ነሲ እንግዲህ አርቲስት ካስታ ጋዜቴን እንደዝኩና እሳተርቶ ተርስኑሲ ደስ ነናገር እንግዲህ ተካሜታሳ አውኒው ቴሌቪዥን ሲ አውኒ ኮንኪ ፈፈኝ እንግዲህ ሚልችካ ጉዳይ ካ ጉሽንስ ካሊኔ ሃይላ ባይል ዳኪ ማህበራዊ ዘርፍ ዳኪ ፖለቲካ ዳኪ እን ኮንኪስ ታምስታንታ አግኒ ምንቾ ኪስ የመዘገብስንስ ካሎ ዝበና አግንታጊ እንስገርክስ እንኳ ወላጊ ታምሱና ሳርናው ሽከላ እናመሰግናለን። የዛሬው ቀን ያው ታሪካዊ ቀን ነው። በ10ኛ ዓመት የቴሌቪዥን ስርጭት በአውኛ ቋንቋ የተጀመረበት ነው። ይሄ ደግሞ ዝም ብሎ የመጣ አይደለም። አልጋ ባልጋ ሳይሆን በተለያዩ ፈተናዎችን አልፎ እዚህ ደረጃ የደረሰ ነውና ጋዜጠኞችና ባለሙያዎችም የተለያዩ ፈተናዎችን ተጋፍጠው ነው እዚህ ደረጃ የደረሱበት። ይሄ ደግሞ ለብሔረሰብ አስተዳደሩ ቋንቋና ባህል እድገት አይተኪ ሚና እየተጫወተ ያለ ነው። በሁሉም ዘርፍ ማለት ይቻላል በኢኮኖሚያዊ፣ በማህበራዊ እንዲሁም በፖለቲካዊ ዘርፍ በጣም ብዙ በርካታ ስራዎችን በመስራት እዚህ ደረጃ ላይ ደርሷል። የብሔረሰቡን ቋንቋና እድገት በጣም ከፍተኛ ደረጃ ካደረሱት ሚዲያዎች አንዱ አሚኮ ነው። እጅግ በጣም እናመሰግናለን። ያጋስ እንግዲህ አውኒ ኮንኪ ቴሌቪዥን ስፈይፈይንጎ ጀመሮ ዝቬንዴስ ጉስታማ ምፕልሳትስ ሶሬትሬስ ምፕላገር ካስፈይፈይንጎ ጀመራማ አንደስ ሲፋማ ደሜካ ሶሬትስ ሹጋስካ ደቂቃሲ ማቺ ደሳርቦ ገስታፈይፈይንጎ ሰጀ አንደስ ሲፋማ እንግዲህ ለገሳማጊ አንትንግሊም ተንጋማ ገርክቲፋ
امبل ساعتسي انت تاكي كابيتنس دمي كافيه فينو امبل جيركسي سيجي ساعتاسا اير ساعتوسا اكسما تلفزيون ساوني كونكي تامباماغي اغستي بلش واغنسين دي درا ሆኖ ኸጋ 10ኛ ዓመቱን የቴሌቪዥን ስርጭት የተጀመረበትን እዚሁ ባህር ዳር ስቱዲዮ ላይ ተገኝተን ያከበርነ ነው። በጣም ደስ የሚል ነገር ነው። የስርጭት ሰዓቱም እንዲሁ ያደገ ነው የመጣው። በሳምንት የአንድ ሰዓት የአየር ሰዓት ነው የነበረው። ከዚህም ባለፈ የተለያዩ ባለሙያዎችና እንዲሁም በባለስልጣናት እንዲሁም በስራ ኃላፊዎች ባደረጉት ትጋት እየተሻሻለ በይዘትም በአቀራረብም እዚህ ደረጃ ላይ ደርሷል። በአሁኑ ሰዓት በየቀኑ የ4 ሰዓት የአየር ሰዓት በማግኘት የተለያዩ ስርጭቶችን ለአድማጭ ተመልካቾቻችን እያደረሰ ነው የሚገኘው። በዚሁም ኩራት ይሰማናል ማለት ነው። ፕሮግራሙ ሳጉፍ ሴሳውናዊ አወናና ካንቴም ተከበርተናና ጋግን አግስተናዊ ጅሚሲ ፈተቀና ናባላም ተተርቶ ካንታንት ካውላ ታምጽኖ ፋና ጅሜ ጋቤዝናና ዞርናና ታምተና ካንቶ ጂከላስ ኪኖ ዳጊ ከርሰ ጊዞ ፊሴን ታንጉስና መልካም እንግዲህ ያውኛ ፕሮግራም ስንጀምር በደረቁ መሆን የለበትም። ምናልባት የቴሌቪዥን ስርጭት ስንጀምርም ያውኛ ቋንቋ በተለይም በኪነ ጥበብ ዘርፍ ያበረከተው አስተዋጽኦ በቀላሉ የሚታይ አይደለምና ከፍ ያለ አስተዋጽኦ ያበረከተ ያለ ነው። እዚሁ የተገኛችሁ እንግዶችም በደረቁ እንዳይሆን ያውኛ ዘፈን እንኳን ቋንቋው ለሚሰማ ለማይሰማም ትንሽ ስሜት የሚፈጠርና የሚያወዛውዝ ስለሆነ ወዝወዝ ብለን እንደገና በድጋሚ እንገናኛለን። አሁንም እንኳን አደረሳችሁ። እንግዲህ ሰውቱ ነው ጂኒስ ካንታንት ያስታችሁ ነው ታንትካ ነው ይሊታ ከመሲፍንተ ከማጋንስ ሳሜ ሰገናናጊ እንደዚህና ሰለንገ ዶክላ ጋሽኔ እንግዲህ አውኙ ቴሌቪዥን ሲ አውኙ ኮንኪ ፈፈኝ ጹፍትን ታው ዚያር ፍዳኪ ያጋ ባይሉ ኮንኬ ለጌት እንግዳ ሚንቾ ታምቦ ፊቱሙ አንጋ ቀስተን ይሳምት ማከላ እንግዲህ እንጅሚው ዚያር ፍዳክላ ናካ ዝቤኖ ታምቡንኩ ሚንካ ጅሚኩ ዚያር ፍካ አጊ ካንተና ነጋዝ ኩኖሬ ንግሽ ከላ ጅሚሾ ካናዊ ንግሳ ደሜካ ጀሜካ ያንኩ አርቲስት ካከላ አውኒ ኮንኪ ጀሜር እንግዲህ ፊልም ግን ሳስታውኒ ኮንኪ ቴሌቪዥን ጀሜር ያክተኛ ማገለገ ሰማ ጋንተን ለምተጋማ መጻፍካት ተምስተካ ፊልም ሳስታ ፊልም ንግሳ እንግዲህ ፍሎጅ ሜጋ ቢዝነስ አዎ እንግዲህ በአውኛ ቋንቋ ስርጭት ከጀመረ በኋላ እንዳልነው የኪነ ጥበብ ዘርፉ ያደገ ነው። ከዚህም መካከል ደግሞ በተለያዩ ክሊፖች ያወጡ በሚዲያ እንዲተላለፍ ማድረግ የኪነ ጥበብ ዘርፉ እንዲነቃቃ አድርጓልና ፊልም እስከ መስራት ድረስ ይደረስንበት አለ። በአውኛ ቋንቋ ለመጀመሪያ ጊዜ ለተመልካቾች የደረሰው አንታጉ ፊልም ይተቀሳልና በጣም ብዙ በርካታ እንትሮችን እየሰጠ ያለ ነውና አሁን ወደ ሊጋና ሎጊ የሚባል በጣም ደስ የሚል የፍቅር ዘፈን አለ። በሁለት ነው የሚጫወት ወንድና ሴት ነው የፍቅር ነው። አርቲስት ደሳለኝ ሞክሪያው እዚህ ይገኛሉ። በጣም እናመሰግናለን ስለተገኘህልን። እንዲሁም ከስራ አጋራችን አስካለ ማርያም አይኔ በጋራ ይጫወቱታል ማለት ነው። አሁንም አንታጉ ፊልሙ ዴሬሳንቲስታ አርቲስት ደሳለኝ ሞክሪያው እንዳግስቴ አመሰግኔ እንሰከታቸባ ደሜካ ጋዜጤና አስካለ ማርያም አይኔ ሊጋ ስታማጊ ጅምስታው ጅሚ እንግዲህ አዋ ሆዳ ወታንካን ስታው ስታከና እስኛ ቻቤልንጌ ከማጊ ሜሴልስንግስ ጀሜካ ያንጓ ይሽክላ ከርተ ጊዞ ነው ይሊፊቸን ታንጉስና አበርታካን ሎጌ 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 Dakini so kantare loge 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 Dakini so kantare dayam loge loge naga bangau paterante jadi loge loge gali 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 go gali gali go gali 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 go gali gali kandang ala balida gali gali go biar kau ite de Loge loge arfara chocolate ko zeta loge 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 arfara chocolate
maloge loge kate gazer mana kata shagi loge loge tayam loge 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 tayam loge loge gali 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 go gali gali go gali 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 go gali gali ni gra ba ko so gali gali go tangalo dra lai ko so gali gali logi 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 loge logi loge loge logi logi loge loge tayam loge loge etala jarka mo se tayam loge loge wajana da da wa buwe tayam loge loge እጅግ በጣም እናመሰግናለን። ከሊጋና ሎጊ በጣም ደስ የሚል የፍቅር ዜማ ተመልሰን እኛ ጋር ተገናኝተናል ማለት ነው። እጅግ እናመሰግናለን። እዚህ ወጣችሁ ወዝወዝ ላላችሁ ለቀለቅና ራስ ወላስ እናመሰግናለን። ያ ሳሚ ሰገኛ ሎጊ ሎጊስታ ሊጋ ሊጋ አውኒ ኮንኪስ ጅምስቶ ጅሚ እንጁ ኮንቲ ታኪ ሊሊቱን ኩተርት ካደ ጅምስታው ጅሚ ሃይላን ካንስታ ሰጅምቴ ካይቱን ራስ እንት ታኪ እንዳለቅለቅ ካይቱን ራስ ክላ አሚ ሰገና ናጊ ዴስቲው ሳገር ኮፌስና ናጊ ከዝኩ ነው እንግሽ ክላ ስካንቲያ ሜተ ሳውኒ ኮንኪ ቴሌቪዥን ስፌፌሞ ጀመሮ ገርክስ ካብስታም ጽወስና ናጊ ሲፋው ተርት ሹፌንስ የቀጣይ መርሃ ግብራችን የሚሆነው በአውኛ ዜናና ፕሮግራም ክፍል ውስጥ ዳይሬክተር የሆኑት ወይዘሮ ይፍቱ ስራ ፋንታውን መጣ አጭር መልእክት እንዲያስተላልፉልን እንጋብዛለን። ስካንቴ ሜቶ ከቨርትኑሲ አውኒ ወትኔ ቴሌቪዥን ስፌፌንጋ ማጊሳድ አቾ ታምቦይናውሳ አውኒ ተርትበናው ፕሮግራም ውስጥ አብኑ ዳይሬክተር አጋዜቴና ይፍቱ ስራ ፋንታውን እንስከንቶ ይፊን ሰይታ ጋቢዝኔ እንኳኪ ውላ አውኒውሳ ፕሮግራሙ ቴሌቪዥን እስኪ ሬዲዮን እስኪ እንቲ ታኪንግሽላ ጋዜቲ ሳንቤብት ካማጊ ኑሳ ኮንኬ ለጌትስንስ እንቱሳ ታምቦ ፊትን ታውሽታን ራስ ወላ ሳዋዋስ ጽካንቲ አሜቱ ቴሌቪዥን መስራቲው ገርክስ ዴክስ ታምቢና ስና እንግዲህ እንቺ ጃስታ ማረግ እስኪ ቁታላከር ዶክተር ሙሉነሽ ደሴ ኖጂሱሳ ቆይ ቻቤልታታ እንዳ ስቱዲዮ ዳግ ስቴቶ እስኪ ድሜምባ ዴር ሞራሉን ፕላኒ እንቴ ባቶ ባዘዘው ጫኔ ኪላ ኒሳ ቴሌቪዥን ውሳ ፕሮግራሙ ጀመርኑስ እናንጋ ዳ ስቱዲዮ ዳግ ስታማ ለቱ ሳባላምቲው ሳ ፕሮግራሙ ብስጹን ኮይና ኒስኪላ ሞራሎ ያን አዲሮስ አንዳ ሲፍታማንሽላ አቶ ዋየን ብርሃን እንታላኪ እንሴኪን ናውሽናዊ እናው ሚኮንኪ ጀሜራ ታንዩሳ ጊታምቦ ሴዋማ ባላምቲው ጊዙሳ ቃረጼ ፕሮግራሙ ሴውኑሲ ቸርኮ ጊሴ ይጻማ ኖጂሶ ግዲ ጻማ ጀሜር ጽቆር አዲሮሳት ዋየን አንዳ ሲፍታታ ኪንግሽላ አቶ ምንይችል እንግዳ እንኛው የኮንኪ ሚዲያ ዳ ሼማ እሳጊ ታምባታ ጼውቱ ራሲ ድባና ገዝሮስ ናካ እንግዲ እንዳ ስቱዲዮ ዳ ወላጊ አግስትና ከነቆይ አውኒ ኮንኪ አባላምቲ ጊዝሲ አማጋሪ ሜንችካታም ትንቲው አችትናው ደና ካሷሚ ኮዳ ሶሬት ስምፕላቺ ይውፍቼታ ሲስቲ ሳታ ደስ ጽካ ሳታ ሳሪስታ አምፕል ሳቶሳ ሶሬት ደስ ስምፕላኒ ጀሜር ነው ናኪኒ ገር ከአባላምቲ ጊዝሲ እንግዲ ቴሌቪዥን ስባርቆች ዋቂት ካናና ካንስተኑ እንኳርስተኑ ገርከር ናካ አይሎ አዊው ሳዝቦ ሳንቴ አችዳ ታምጾ ሚዲያ ዳሾ ኮንኪን ነጋውኒ እኒ እስኪላ ወላጊ እንዳዝኪን ጋዜቴን ካኪ እንቱ ሳታምቦ ፊትን ታንጋ ጋዜቴን ካይሮችካ ታጋኑላ ፊልሙሳ ኤዲቲንግ ጎንሳርስቴንጋ ካሜራ ኩሞይቴን ካጊ እንቱ ታምብዝ ኮረና ወላው አገኝሽ ኪላ ካብስ እንኳን ታምጽቆስና አንዳ ሲፍታታ ኪንግሽላ እንይሳ አውኔ ኮንኬ ጀሜር ነቆይ ባንኩል ቃርኑጋ ጋዜቴንካ ሶሬት ሲምፕል ሳት ሴር አንዳ ጀሜርኑስኪ ሶሬት ሲምፕል ሳት ዳ አብኖስታ ፕሮግራሙ ቴውናና ጀሜር ነቆ ሲፍታማ ጊዚንታማ ጌካሳኒንግሽላ እምፕል ሳት ሶሬት ስዳላቲው አርነሲ እዝቡ ካሲስ እንወጂ ሱቆቱንግሽላ ቻቤልንስ ሶሬት ቺፋ ማቺዴስ አርቦ ሪስታ ሹጋጽካ ደቂቃ ሲር ጀሜር ነቆይ ለንጌዶ ቻቤላን አዲና ሳተው ሙልቀን እንኳኪ ካንቲያ ሜቱ አውኒ
ቴሌቪዥን ጄሜሮ ጌርክሲ ዴክስ ታምቢናስ ወላዋጊ እንግዲህ ኖጂናው ኢላምባ አውኔ ምፕልሳት ሶራይተስ ጄሜር ንቆ አንዴስ ፋሌንጋ ጌርክ ቺፋ ሹቃጽካ ደቂቃስ ካትጽንቆ አንዴስ ሲፍጻማን ሽላ ህዝቡ ካሲ ሚንቻማጊ ካሳኒ ሶራይተስ ጌርክ ቺፋ ሹቃጽካ ደቂቃ ዴስ ጌርክስ ሲዚ ሳታ ሰራይትና ከሌጌስናና ጽካንቲያ ሜትዳ አግስትና ውሽናዊ ሲዚ ሳታ ሱዳር ጌርክሲ አኒ ሶራይተሳ ሴልስታኒ ላንጋርና ሶራይታ ሳቶርና ከቴሌቪዥን ስፈያ ፈንክትና ነጊዝክኖርና قسانتي لجسنيت يا ما جرز كوي أنيسي أو نيوز كونكيس ميدياس لجسنس أنتي تاكينش لا تشوف تنتا لجساتا موسيقى لجساتا تيورسي قسانتي تامبو فيتمو روسي أماري ميديا كوربوريشنس أديرم بلانيسي مورالو ين أنجدي لامبو ساريستان زينغنوسي سوريتس لانغارنا سوريتي ساتا سفيافين تونوسي مينشكا بروغرامكا مينشكا بنكواينيت كازكونا امپلس جيميرستو امپل غازيتيني جيميرستو ناكا لانغارنا شوغا اغو كيلانغارنا سيد زتامبانكو غازيتين كاس يغنساستنا ناغيزكنوي ينتاودا كيلانيني سا جيميرستو سا تلفزيون اوكي راديو نوكي غازيتي انتي تاكين شيلا ديجيتال ميديا ناو ساسان نتنا ناغي علي مابوكو ازبس تامتنس يغنوجي كيلا كالو توناوي اني ميكاسن شيكيلا تسكانتيا ميتيس تلفزيون ጄሜሮ ጌርክሲ እንኳን ታምቢና ስናናጊ አንኪለዩ ሳዲስቲያ ጌሌታዊ ድሜምባ የአውኛ ዜናና ፕሮግራም ዳይሬክተር መልእክት ስላስተላልፉልን እናመሰግናለን። አሁን ደግሞ የአሚኮ ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ በመሃላችን ይገኛል። እንኳን ደህና መጣችሁ። እንዲሁም የስራ አስፈጻሚው አማካሪ አቶ ግዛቸው ሙሉነህም እዚህ መሃላችን ተገኝቷል። እንኳን ደህና መጣችሁ። يا سامي سجينة خاوني ترتبين أو أبنوستا برنامج ترتبين أو دايركتور عرفتو سرا فانتون في فين تتوخس نسخنت سامي سجينة ناجي عندك كتير عندي كتير أمي كوتشو نسخة فتيم سانتي غازيتيني ملوكان ساتي أنت تاكي شو نسخة فتيم سانتي كوسين سانتي غزاتشو ملوان عند أجستيكا تنتك أيتونوس سامي سجينة አሁን የቀጣይ መርሃ ግብራችን የኬክ ቆረሳ መርሃ ግብር ይካሄዳል። ይሄንን የሚፈጽሙልን ደግሞ ጋዜጠኛ ሙሉቀን ሰጥዬ የአሚኮ ዋና ስራ አስፈጻሚ፣ አቶ ግዛቸው ሙሉነህ የአሚኮ ዋና ስራ አስፈጻሚ አማካሪና የአማራ ብሔራዊ ክልላዊ መንግስት ምክር ቤት የመንግስት ተጠሪ ክቡር አቶ አየን ብርሃን በጋራ መጣው እዚህ ኬክ የመቁረስ ስነ ስርዓት ያካሂዱልናል። ሸኙልን። ያራስ ዶክተር ሙሉነሽ ደሴ ክላን ሰቲንተ ከታንታ ጋቤዝና ዶክተር ሙሉነሽ ደሴ እንዲሁም በአማራ ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ ማህበራዊ ዘርፍ ክላስተር አስተባባሪ በጋራ በመሆን ማለት ነው። እጅግ እናመሰግናለን። ያራስ አመሰግናለን። የአሚኮ ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ እዚህ ተገኝተዋል። እሳቸውም በአጠቃላይ ቋንቋ እድገትና የቀጣይ ጉዞ በተመለከተ አጭር ሀሳብ እንዲሰጡን ጋብዘናል። እናመሰግናለን። ክብርት ዶክተር ሙሉነሽ ደሴ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ፣ ክቡር አቶ አየን ብርሃን በአማራ ክልል ምክር ቤት የመንግስት ተጠሪ፣ ክቡር ወንድማችን ባዘዘው ጫኔ የርዕሰ መስተዳድሩ አማካሪና የአሚኮም በቦርድ አመራርነት ረጅም ጊዜ ያገለገለው እንዲሁም የአሚኮ አጋዥ ወንድማችን ወንድሜ ግዛቸው ሙሉነህ እንዲሁም ሌሎቹ የአውኛና ሌሎች ዝግጅት የሥራ ባልደረቦቻችን እንኳን ለ10ኛ ዓመት የአውኛ የቴሌቪዥን ፕሮግራም እንኳን ታምሱናስ። እንግዲህ ያው አሚኮ በትንሹ እየጀመረ በፈተናም ውስጥ ሆኖ ትንንሽ ዝግጅቶችን እንጀምራለን፣ ግን እያሳደግነው ነው የምንሄደው። ባህላችን እሱ ነው። የጀመረው በትንሽ አገልግሎት ነው። ያደገ ባለብዙ ቻናል ሬዲዮ ባለ 2 ቻናል ቴሌቪዥን ደርሷል። ግን እዚህ ለመድረስ አውኛ በሬዲዮ ፕሮግራሙ አሁን ያለበት ለመድረስ ብዙ ተጉዟል። የቴሌቪዥን ጣቢያው አገልግሎቱ ብዙ ተጉዟል። ጋዜጣው አሁን ባለው የክልሉ ሁኔታ ከህትመት ውጭ ነው በዲጂታል አገልግሎት እየሰጠ ቢሆንም እነምን ይችል ሲጀምሩት አሁን ያለውን ያክል የሰው ኃይል አሁን ያለውን ያክል የአየር ሽፋን አልነበረምና አንዱ ባህላችን አገልግሎት እንጀምራለን፣ ከዛ ትምህርት እንወስዳለን፣ እያሳደግን እንሄዳለንና ይሄም 10 ዓመት የደረሰው በትንሽ ጀምረን ስለሆነ ለቀጣይ ስራዎቻችን የበለጠ አቅምና ልምድ እየሆነን ይቀጥላል። አውኛን ስርጭት ሲጀመር እንዳሁኑ በዛ ያለ ባለሙያ አልነበረም። በውስን የሰው ኃይል
ግን ሁሉንም አገልግሎት እየሰጡ ነው እዚህ ያደረሱት። ያውኛ ቋንቋ ብዙ ሰው እንዲናገረው ባህሉ የበለጠ እንዲያድግ በሬዲዮም በቴሌቪዥንም በጋዜጣም አሁን ደግሞ በቅርብ ጊዜ ወዲህ በዲጂታል ሚዲያ አገልግሎት ኃላፊነታችንን ለመወጣት ጥረት እያደረግን ነው። ይሄንን የበለጠ ማሳደግ ያስፈልጋል። ሚዲያው ጠንካራ ከሆነ ባህሉ ያድጋል። ባህሉ ካደገ የቱሪዝም መዳረሻዎቻችን ይጎበኛሉ፣ ገጽታዎቻችን ይተዋወቃሉ። ያለንን ያልተጠቀምንበትን ሀብት የበለጠ ማሳደግና አቅም መሆን ገጽታ መገንባት የኢኮኖሚ አቅም መሆን ያስችለናልና እዚህ ላይ ከፍተኛ ስራዎቻችን አጠናክረን እንቀጥላለን። ክልላችን የ25 ዓመት አሻጋሪ እቅድ አቅዶ ወደ ስራ ገብቷል። ትውልድ ማነጽና መቅረጽ የዚህ እቅድ አንዱ እንዲሳካው የሚችለው ትውልድ መቅረጽና ማነጽ ከቻለ ነው። ስለዚህ ታዳጊዎች ላይ መስራት የባዊኛ የሚናገሩ ታዳጊዎች ያዊን ባህል በደንብ ተረድተው የህብረተሰቡን እሴት አውቀው ለህብረተሰባቸው የበለጠ ታሪክ መሻገር አቅም መሆን የሚችሉ የህብረተሰብ ክፍሎችን ማነጽ ያስፈልገናል ማለት ነው በሚዲያ። ይሄ ለትምህርት ቤቶች ብቻ ይሄንን ለሃይማኖት ተቋማት ብቻ ምን ተው ስራ አይደለም። እኛ ሁሉም ጋር እንደርሳለን፣ ሁሉም ጋር ተጽዕኖ መፍጠር እንችላለን እንደ ሚዲያ ተቋምና 10 ዓመት ተጉዘናል። በቀጣዮቹ 10 ዓመታት ደግሞ ከፍተኛ የሆነ በሚዲያው ዘርፍ ውጤት አምጥተን ተጽዕኖአችንም አሚኮ ያውኛ ፕሮግራም የፈጠረው ውጤት ነው ብለን መናገር የምንችላቸው ሰፊ ስራዎች መስራት የሚገባን ኃላፊነት አለብን። ይሄንን ከአሚኮ ያውኛ ፕሮግራም ቤተሰቦችም ቋንቋው መናገር መጻፍ ከሚችሉ የህብረተሰብ ክፍሎችም ጋር በቅንጅት እንሰራለን። ተስፋ አረጋለሁ የዛሬ 10 ዓመት ስንገናኝ በተሻለ ከፍታ እንደሚሆንና ሌላ ትውልድ ሌላ ሚዲያው ላይ አስተዋጽኦ ማበርከት የሚችል በርካታ ወጣቶችን ቀላቅለን እንደምንገኝ አምናለሁ። ለዚህ ደግሞ የዞኑ መስተዳደርም የክልሉ መንግስትም ድጋፉን አጠናክሮ እንዲቀጥል እንፈልጋለን። ክብርት ዶክተር ሙሉነሽ ዛሬ በመገኘታቸው ትልቅ ክብር ይሰማናል። ለቀጣይ ስራችን አቅም ይሆነናል። አብረው የቤት ስራ ደግሞ እንዲወስዱልን እንፈልጋቸው አሉ። ለምሳሌ አዊኛ ጋዜጣ ለቋንቋው እድገት ከፍተኛ አስተዋጽኦ አለው። ግን የስርጭቱ አሁን በችግር ምክንያት ከመቋረጡ በፊትም ሁሉም የሚባሉ ተቋማት ደረጃ መድረስ መቻል አለበት ብለን እናስባለን። ጋዜጣው አዊ ላይ ያሉ አንደኛ ደረጃ ትምህርት ቤቶች ያዊኛ ጋዜጣ ህትመት ሊኖራቸው ይገባል። ምክንያቱም ልጆቹ ከመደበኛ ከስርዓተ ትምህርቱ ጎን ለጎን የጋዜጣ ቋንቋውን ወይም መደበኛ ቋንቋውን እየተማሩ እንዲያድጉ ማድረግ እንፈልጋለን። ስለዚህ በትምህርት ቤቶች እንዲገኝ እንፈልጋለን። አዊ ላይ ያሉ የልማት ጣቢያ ወይም ምንድነው የቀበሌ ማዕከላት ላይ እንዲደርስ እንፈልጋለን። ያንን ባደረግን ቁጥር የጽፈት ቋንቋ መሆኑ ሰዎች አሁን ብዙ የድርሰት ያዊኛ የተጻፉ መጽሐፍት እየወጡ ነው። ያንን የበለጠ ማሳደግ ስለሚቻል ክብርት ወይዘሮ ዶክተር ሙሉነሽም የሚያስተባብሩት የማህበራዊ ክላስተር በርካታ ተቋማት ቀበሌ ድረስ አገልግሎት የሚሰጥ ነው። ጤና ተቋማት ላይ የቅድመ መከላከልን የሚያስተምር ጋዜጣ ነው። ጤና ተቋማት ላይ ጭምር እንዲገኝ እንፈልጋለን። ጋዜጣው የሚሸጠው አይሸጥም፣ በነፃ ነው የሚሰጠው። በጣም ትንሽ ብር ስለሆነ መናገር ይከብዳል። የምናትምበት ግን በጣም በከፍተኛ ዋጋ ነው። ስለዚህ በቀጣይ 2019 የበጀት ዓመት ዞኑ ላይ ያሉ አመራሮች ጋር ተወያይተን ተመካክረን ጋዜጣው ሁሉም የአዊ ብሔረሰብ አስተዳደር ቀበሌዎች ላይ እንዲደርስ በቅንጅት እንዲሰራለን ቀጣይም የስራ አቅጣጫን በሚኖራቸው ስብሰባ እንዲተላለፍ እንፈልጋለን። ጋዜጣው በታተመ ቁጥር አሚኮ ላይ ነው ጫና የሚያሳርፈው። ምክንያቱም ከ5 ብር በታች ነው የምንሸጠው። የሚታተመው ግን አሁን ባለን የአባይ ማተሚያ ቤት ጥናት 94 ብር ነው። ስለዚህ አንድ ጋዜጣ 90 ብር 89 ብር ይደጎማል እናሳትም ካልን ማለት። ስለዚህ ወጪው እየበዛ አሚኮ ላይ ነው ጫና የሚሆነው። የሚፈልገው ሰው በበዛ ቁጥር የሚወስደው ሰው ባነሰ ቁጥር እኛ ጋር ጫናው ይቀንስልናል። ምክንያቱም ለዚህ ተብሎ በክልሉ መንግስት የሚመደብ በጀት ስለሌለ ለህትመቱና ግን የህምጣና ቋንቋ አዊኛ ቋንቋ የጽፈት ቋንቋነታቸው እንዲዳብር ጋዜጣው ላይ መስራት የሚገባን ነገር አጠናክረን እንድንቀጥል በዚህ አጋጣሚ ይሄንን መልእክት ማስተላለፍ ነው የምፈልገው። ዶክተር ሙሉነሽ ደሴ ምክትል ርዕሰ መስተዳድር ማዕረግና የማህበራዊ ክላስተር አስተባባሪ ወደ መድረክ መጥተው መልእክት እንዲያስተላልፉልኝ በአክብሮት ጋብዛለሁ። ቲኔ ዋታሽቲን ዋታሲኒ ቢቲን እንኳን ጽቋስ አመሰግናለሁ። የተከበሩ አቶ ሙሉቀን የትልቁ የህዝባችን ድምጽ በአገራችን በክልላችን ብቻ ሳይሆን በዓለም የአማራ ክልልን ህዝብ ባህል፣ እሴት፣ ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ችግሮችም ሲገጥሙን በልኩ ስኬቶቻችንን በልኩ በማድረስ
የህዝባችንን ገጽታ የክልላችንን ገጽታ በመገንባት ግንባር ቀደም የሆነው የክልላችን ምክር ቤትም ጭምር እውቅና የሰጠው ተቋማችን በአጭር ጊዜ በፍጥነት እያደገ ያለው ተቋማችን የሁላችን ሀብት ብለን የምንኮራበት ተቋማችን ስራ አስኪያጅ ስራን እውቅና መስጠት መመስከር ግዴታ ስለሆነ የተከበራችሁ ወንድሜ አቶ ባዘው ወንድሜ አቶ አየን ግዛቸው እንዲሁም የአሚኮና የሌሎች ቋንቋዎች አስተባባሪዎች ህዝባችንን ድምጽ የምትሆኑ አይንና ጆሮ የምትሆኑ ወንድም እህቶች ሁላችሁም እንኳን ለዚህ ለ10ኛ ዓመት በዓላችን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። አሚኮ የነን ሲጀምር ባውኛ ፕሮግራም በሌሎችም ቋንቋዎች ሲጀምር ባይዘው ክልላችን ከሌሎች የሀገራችን ክልሎች ህብረ ብሔራዊነትን በማረጋገጥ የቅድሚያ ግንባር ቀደም ያም ደግሞ በጽሁፍም በሰውም የተመሰከረለት ክልል ነው። ይሄ ደግሞ እንዲሁ አይደለም ብሔረሰብ ዞኖችን በማቋቋም ምክር ቤት በማቋቋም አይደለም በሚሰራቸው ተግባራትም ጭምር ክልላችን ለዚህ እውነትም ትልቅ ህዝብ መሆኑን የምናሳይበት ክልልና መንግስት ነው ያለን። ይሄንን በመናረግበት ጊዜ የዛሬ 10 ዓመት በቴሌቪዥን የተላለፈውንና ክብር እንጂ ፕሮግራሙና ስራው ብዙ ቀድሞ የተሰራ ብልጭም ድርግም እያለ ብዙ እንቅፋቶች ያደነቃቀፉት የነበረ ነው። ለዚያች ቀን ሲደረስ ለአንድ ሰዓት አልነ ለ30 ደቂቃ አልነ ለምንም አልነ ያቺ ለመድረስ የብዙ ሰዎች አስተዋጽኦ የብዙ ሰዎች ሐሳቡን ካመነጩት ጀምሮ እንዲተገበር ያደረጉት የትኛውም አካል የህብረተሰብ ክፍሎች ትልቅ አስተዋጽኦ ያለበት ስለሆነ መነሻው ላይ ሐሳብ አመንጭተው ለዚያች ቀን እንዲጀምር ላደረጉት ጎናችን ላሉትም በቅርብ ላሉትም በሩቅ ላሉትም አንዳንዶቹ በህይወትም ላይ ኖሩ ይችላሉ ለሁላቸውም ከፍ ያለ ምስጋና ማመስገን ፈልጋለሁ። እኔም እንደ ዜጋ እንደ ቋንቋው ተናጋሪ ዩኒቨርሲቲም እያለሁ በጋዜጣኛው ችርቢያ ጋዜጣ ሲጀመር ሚዲያው ሲጀመር እያጎለዳደፍና በተለይ አንዳንዶቹ ሳይንቲፊክ የሆኑትን አሁን ያለው ትውልድ ብዙም ዲቴል ያልሄደበት እኛ ደግሞ ወደ ትምህርት ስርዓትም መጥቶ ያልደረስነ ቋንቋ በመናገር ደረጃ ምን ያክል ሮል ባልነበረበት ያለፍነ ስለሆነ ልጆቻችን አሁን በትምህርት እየተማሩ ነው የሚፈልጉት እየተማሩ ነው በደንብ አውቀውት እኛ ግን አጉል መሃል ላይ ያለፍነ ሆነን እያጎለዳደፍንም ሰው እንዲያውቀው በማድረግ ትልቅ ጥረት ሲደረግበት የነበረ ነው። ይሄን በማድረግ ያጎኛ ቋንቋ ተናጋሪዎች ወይ ደግሞ የዚያ ጋዜጠኞች ብቻ አይደሉም ያሚኮ ሁሉም እዚያ በወቅቱ የነበሩ ሰዎች ሁሉ አስተዋጽኦ ድጋፍ ትልቅ ነበር። ይሄን በማድረጋቸው 10ኛ ዓመት ልንደርስ በቅተናል። እኔ ይሄንን የ10ኛ ዓመት ያውኛ የቴሌቪዥን ፕሮግራምን ሳነሳ ቅድም እንዳነሳሁት የብሔረሰብ ዞኑ ምናም በመሆን አይደለም እንደሱ አይደለም ክልላችን ወዴት ነው አገራችን ወዴት ነው የምታመራው የሚለው ምናሳይበት ስለሆነ አራተኛው የመንግስት ክፍል ሚዲያው ነው። ሚዲያ የጦርነት መሳሪያ ነው። ሚዲያ የፖለቲካ መሳሪያ ነው። ሚዲያ የኢኮኖሚ መሳሪያ ነው። ሚዲያ የማህበራዊ ጉዳዮች መሳሪያ ነው። ሚዲያ የባህል እሴት ታሪኮቻችንን ነው የምናቆይበት ትልቁ መሳሪያችን ነው። ይሄ ደግሞ የሚሆነው ህብረተሰቡ የሚፈልገውን ፍላጎቱን አይተን በፍላጎቱ ልክ ማድረስ እንችል ማለት ነው። ግንዛቤ እንፈጥር ጤና እናስተምርበታለን ትምህርት እናስተምርበታለን ባህል እሴታችን እናስተምርበታለን ታሪካችን እናስታውስበታለን ሌላውንም እንሰራለን። ልብ ያለው ደግሞ እየተከተለ ከዚያ ይጽፋል ይሰንዳል በስርዓቱ ለልጅ ልጆች እንዲያልፉ ያደርጋል። ይሄን በማድረግ በኩል ትልቅ ሚና ስላለው እነዚህ ብቻ ሳይሆን ከ10 በላይ ቋንቋዎችን በፕሮግራም ይዞ ያስተላለፈ ያለ ሚዲያችን ስለሆነ ትልቅ ክብር ለአሁን ላለው ስራቸው አሁን ያለው ማኔጅመንት ደግሞ ከፍ ባለን ተመሰግኑ ይፈልጋል። እንግዲህ ወደ ለቱም ስንመጣ አሚኮ ያንንም ሲጀምር ይሄን ፕሮግራም ሲያነሳ ጥቅሙን ትርፉን ኪሳራውን አይቶ አስልቶ ነው ያ ህዝብ ምን ባህል አለው ሴት አለው ምን ይነገርለታል ምንስ ማስተዋወቅ እንፈልጋለን የሚለው ሰይ ተዝቆ የማያልቅ አሁንም ያልደረስንባቸው 10 ዓመት እናስቆጥር እንጂ የዞኑን እንኳን ጠበብ አድርገን ብናይ ያልተነገሩለት ብዙ ታሪኮች ያልተነገሩለት ብዙ ማህበራዊ ሴቶች ያልተናገሩለት ብዙ ተግባራት ያሉት የሚጎበኙ ደግሞ ብዙ ታሪካዊ ኩነቶችና የሚዳሰሱ ማይዳሰሱ ተግባራት ያሉት ትልቅ ህዝብና ስራ ያለው ዞን ነው። ያንን ማስተዋወቅ ማለት ኢትዮጵያን ማስተዋወቅ ነው። በታሪኩ ይሄን ብቻ አይደለም አሁን ዞኑ ላይ እየተሰሩ ያሉትን ብቻ አይደለም ወደ ኋላ ሄደን ብናስብ ያገውን ታሪክ አንድ ወንድሜ ነባዝ ያሉ በትንሹ ለማወቅ ከፈለጋችሁ እስቲ እንደው ከዛው ይጀምራችሁ ከአክሱም ላሊበላ መገንባት ጀምራችሁ
ስላገው ታሪክ አንቡስል ነው ተቃውሜሻለሁ ከክርስቶስ ልደት በፊት ትልቅ ሚና የነበረው ህዝብ ነው እንዲል እንድታጠቢው አልፈልግም ብሎኛል። የአዲስ አበባ ተወልዶ ያደገ ልጅ ማለት ነው። አፈ ታሪክ እንዳይሆንብኝ ብዬ ነው መረጃ በተጻፈበት ብዬ ነው ብሏል። እኔ ሌላው ነው ኮሜንት ያደረገኝ። ስለዚህ ባክ ያንንም ጭምር እያመጣን ከመጥበብ ወጠን ከመንደር ወጠን ትልቅነታችንን የምናሳይበት ስለሆነ ሁላችንም በዛም ቢታይ ቋንቋ መናገር አለመናገር ሌላ ጉዳይ ነው። የኔ ልጆች ቋንቋ ይናገሩ ግን ያገኛ አይዴንቲቲያቸው ማንም አይወስድባቸው። የመጀመሪያ አይዴንቲቲ ኢትዮጵያዊነት ነው። ኢትዮጵያዊነት ኢትዮጵያዊ ነኝ ከፍ ስለ አፍሪካዊ ነኝ ጥቁር ንጹህ አፍሪካዊት ከዛ ኢትዮጵያዊት ደግሞ ስትመጣ ሰው ስለሆን ከአንድ ነጥብ ተነስተ ከአንድ እርምጃ ተነስተ ስለሆነ የምታድገው ይሄንን ባህል እሴትን በማሳደግና እውነተኛ ታሪኩን በማሳወቅ እኒ ቅንጥብጣቢ ጠባብ አስተሳሰብ ያላቸውን ሰዎችም ጭምር ልክ ብናስይዘው በእነዚህ በሚዲያዎችም ጭምር ነው። አንዳንዶቹ ጠበው ያጠበቡት የህዝቡን ታሪክ የአገሪቱን ታሪክ ባለማወቅ የነሱን አለማወቅ አፍ ስላላቸው ቃላትን አሳክተው ስለተናገሩ ዝቅ ለማድረግ ጠበብ ለማድረግ ለማቆሸሽ ለማጉደፍ የሚሰሩትን ሁሉ አንገት ምናስደፋውና እውነቱን ምናስረዳው ሚዲያዎችን ስንጠቀም ነው። ለዚህ ሁሉም መተባበር መቻል አለበት። የበለጠ እንተባበራለን። ቀድሞ ወንድሜ እንዳለው ቀጣይ 10 አመት ከዚህ በላይ አሁን የዓለም አቀፍ ቋንቋዎችንም የክልላችን የሀገራችን ቋንቋዎችም ቅድም ብያለሁ ከ10 በላይ እያስተላለፈ ነው አሚኮ ከሌሎች ከክልላችን ወይም ደግሞ ኢትዮጵያ ውስጥ ካሉ ሚዲያዎች በዘለለ ቀጣይም ግንባር ቀደም ሆኖ 20-30 ቋንቋዎች ምናስተላልፍበት እንደሚሆን ተስፋ አደርጋለሁ። በየቦታው የምንከፍታቸው ብራንቾች አዝማች አስ ፖሲብል በጣም ከባድ ነገር ካልገጠመኝ እነ ሙሉ ቀን ጠርተውኝ አልቀር ሙሉ ቀን ስለጠራኝ አይደለም የተቋሙን አላማ ስለተረዳሁ አልቀር ማህበራዊ ዘርፍ ይሁን እንጂ ትልቁ ለእንደነዚህ አይነት ደግሞ ማህበራዊ ዘርፉ እንዲህ አይነት ሚዲያዎችና እንዲህ አይነት ተቋማትን ስለሚፈልግ ስለዚህ ቀጣይ ላይ ከፍ አድርገን ከክልል ወጠን ከሀገር ወጠን ዓለምን የምንዳስስ ሰዎች ሆነን ብራንች በክልላችን ብቻ አይደለም በአገራችን ብቻ አይደለም በዓለም አቀፍ ከፍተን የምናሳድገውና በትክክልም በአገራችን ትልቅ እምነት የተጣለበት ተቋም ነው። ይሄን ተቋም ለማሳደግ ቅድም ወንድሜ እንዳለው በሁሉም ዘርፍ ሁላችን መተባበርን ይጠይቃል። አሚኮን በየጊዜው እየዘመርን በየጊዜው እያሳየነ ለዓለም ተደራሽ የሚሆን ተቋም ለማድረግ ሁላችን መተባበር አለብን። ዘመዶቼ በተበታተነ ቁጥር ነፋስ ይበዛል። በተበታተነ ቁጥር ቀዳዳው ይበዛል። ሰብሰብ ስንል ነው ድርስ ያብር አይደል አንበሳም ያስረው ያንዳንዷ ስትበታተን ነፋስ ነው የሚወስዳት። አንድ ኩንታል ዱቄት ነፋስ ከሰጠው በእነው ያልቃል። አስርን ስንጠቀምበት ነው ጥቅም ላይ የሚውለው። ስለዚህ መተባበርን ቅድሚያ እናድርግ፣ መተሳሰብን ቅድሚያ እናድርግ። ሀገራችንም ክልላችንም ፓርቲያችንም ከኢትኒክ ፌዴራሊዝም ወደ መልቲ ኢትኒክ ፌዴራሊዝም ስንቀይር ለዚያ ለመቀየር ስንሰራ የሁሉም ባህል እሴት ታሪክ ወግ ቋንቋው ተከብሮለት ግን ያንዱ መከበር ለሌላው ጉልበት ያንዱ መኖር ለሌላው ተስፋ ጀርባ ትክሻ ሀቅም እንዲሆን ለማድረግ ነው። መደመርም እሱ ነው ሳሉ ሁሉም ያለውን ዕውቀት ሁሉም ያለውን ሐሳቢ ሁሉም ያለውን ፖዚቲቭ ነገር እየደመረ ኢትዮጵያን ከፍ ያደርጋል። ስለዚህ ወደ መደመርና ዘንብል በጋራ እንስራ፣ የበለጠ እናጠናክር። እኛም ደግሞ እንደ ክልል ማድረግ የሚገባንን ቅድሚያ የምንሰጠው ቅድም እንዳልኩት አራተኛው የመንግስት አካል ስለሆነ ከዚህ በላይ ቅድሚያ የምንሰጠው የለም። ምንሰጠው ለምንድነው? ቅድም ብያለሁ። የክልላችን ባህል፣ እሴት፣ ታሪክ፣ ፖለቲካል፣ ኢኮኖሚካል፣ ሶሻል የሆኑ ነገሮችን ሁሉ ለዓለም ለማሳወቅ ስለምንፈልግ የክልላችን ገጽታ እንዲገነባ ስለምንፈልግ ቅድሚያ ሰጠን እንሰራለን። መልካሙን ሁሉ እመኛለሁ። አመሰግናለሁ። ክቡር ዶክተር ሙሉነሽ ደሴ በአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ እዚህ ተገኝተው መልእክት ስላስተላልፉልን በድጋሚ እጅግ አድርገን እናመሰግናለን። አማራ ክልሉ ቺትንሲ ተክተሊ ቺትንሲ ናራሱ ማሬግሲ ማህበራዊ ዘርፉ ቴቨሪንግ ሳንታ ዶክተር ሙሉነሽ ደሴ እንደ አግስቴ ካማ አሚኮ አሁን ቴሌቪዥን እንደስ በደራን ሳስቶ ሳንደስ እንደስ ፍና ደሜካ ፍንሾ እንሳክስን ቱስታው ሳንገን እንሳካሳ እንዳርካ ጉዳይ ካዳ ትክቶ ሰውኔናውሳ ፈይፈንግሴ ካይኑ እንሳንደስ አሜሰገኔ የሽክላት ያርት ሲፉታ መርሃ ግብራችን ይቀጥላል። የሚጠጣለ የሚበላለ ሁሉም ባህላችን በተጠበቀ መልኩ እየተዝናናን አሁን እንቀጥላለን ማለት ነው። አሚኮ እንግዲህ በተለያዩ ቋንቋዎች ስርጭቱን እያደረሰ ነው ያለው። በቅርበት መረጃ እንዲያገኘው ማህበረሰቡ ለህብረተሰብ ለውጥ እየተጋ ያለ ታላቅ ተቋም ነው። አሁን ደግሞ 10ኛ ዓመት በቋንቋው እዚህ እንዲደርስ አድርገዋል። ይሄን በተመለከተ ጥንካሬዎች ይኖራሉ፣ ድክመቶችም ይኖራሉ። ወደፊት ደግሞ መስተካከል የሚገባቸው ጉዳዮችም ጭምር ሊኖሩ ስለሚችሉ ከታዳሚዎች አንዳንድ ሀሳብ እንዲሰጡ እንጋብዛለን ማለት ነው።
ya singishi demeka awni television si awni konki fefe ngoje mero kante meto ke versunus funsho sawa ta gama sifintuste ndes bedera sadarka gudai kai feitsa ga ki funsho su gudai ka dagi tukto seuna nangidi nda agstun kulengelin titakin des bedera awni konki television si fefe ngoje mero si jemersun ku gazeten ዝኩን አንኛ ሊግ ኩስኘ ሰውና ንኝ ሾፌንስ በቅድሚያ ሐሳብና አስተያየት እንዲሰጡን ጋብዘው በአማራ ብሔራዊ ክልላዊ ምክር ቤት የመንግስት ተጠሪ ከዚህም በፊትም ለዚህ ሚዲያ እድገት ከፍተኛ የሆነ አስተዋጽኦ ሲያበረክቱልን የቆዩት ክቡር አቶ አየን ብርሃን አስተያየት እንዲሰጡን ጋብዛለን። ያጋስ ንሽ ፌናዊ እንደስ በደራ ክላ እንግዲህ አውኝ ኮንኪ ቴሌቪዥን ስፌፈይ ሙስ ሚንቾ አላፍቶ ፊቱን ኩይ አማራ ክልል ኩስኝና ሱዋ ባለስታ መንግስቱ አቆስታንቲ አቶ አየን ብርሃኒ አሳቦያን ታጋቤዝ ነው ናሹፌና አታላንቲክስ ጽካንቴም ቴሌቪዥን ውስጥ ኮንኪስ ፌፈንስ ሙጀመሩስ እንኳን ዴክስታም ሱናስ ነው ላጊ እንግዲህ ያውስ ፍና ጋዜጢስ ጀመረማ ለካ ጋዜጤንካ ምን ይችል ጅሶኳን ኩይ ፋላንጋሜንች ካፌራ መጊሆና ኪንርጃኪ አብዛኛው ሆና እንደከለ ዝኩን ኩይና ውላውስ አስተዋጽኦ ማንዱስ ባህሎስታ ትምርቱ ሳያጋን ሽከላ ጉድቺትን ሲኙ ሳያጋ መንግስትን ሳክስታው ሰንሰገውላ አዊስ ህዝብስታ ለሙስታ አምባታ ሳናማጊ ካሳታ ጽዮሳ አሚኮ ድሎይ አማኒ ብሔረሰብ ከንደዝኩን ኩስ እንኳጋቲን ኩሳውኝ ያጋን ሽከላ ጎንስ ጎን እንኳጋን ኩስ አኒ ግድሎ አግሳን ተጽያማ ቀዶም የማ በጀቶ መደባ መሳን ሳመ ካስኩስ ኪያሚኮስኪ ምስጋኔ ሽከላ እና ካንታኒ ሾስጊ አዊው ህዝብ ስታያጋለው አማራ ክልሉ ህዝቢ መረጃ ፋይነኛ እንግዲህ ሚዲያው ዋኒ መረጃ ይኝ ህዝብሲ ቲኑ ሰመረጃ ያጋ ክንቲው ሰመረጃ ያጋ ጉድቺ ትንሲኙ ሰመረጃ ያጋ መንግስትን ሳጋው ሳያጋ ሰላሙ ሳያጋ ወላው ሰመረጃ ህዝብሲ ነኛ እንግዲህ ህዝብ መብት ዝቋንኛ ህገ መንግስት ዳኪለ መረጃ ግጽሙ መብት ዝቋ አንስ አዊው ህዝብ ከላ መረጃ ግጽሙ ግዝኮ ማጋሪው ምሽከላ መረጃ ግጽሙ ዝኮ አዊው ዳግዳዝኮ ሰባይሎ ያጋን ሽከላ ወላ ዝኮ ሰንሰረጊ አሪስካ ቻንትካን ሳክስታኑ ሰንሰረ ዳማይ ልምድ ዝኮ አዊ ደምጊደ ጀመረ መናው ሳጊሳን ሰመጋ ዝኮ ካስኹን ሚዲያ ነኛ እንኳሪስ እንኳን ያጋውላ አገድን ሳክስታው ወላ ፍጥሬታ ፍጥረ ጀመረማ ህዝብ እስካን ሰማጋ ዝኮ ነኛ እንግዲህ እንሰደሉ አግሳላ ሽጎ ምንጊ ደሉ አግሳቱ አማርኛ ሰቆቺስ ወይም ኦሮሞ ሰቆቺስ ወይም እንግሊዝኛ ስፈፈኛኒ አሁን እንኳን ካስኩስታ እንሽክለ ሽፋኑ አግሳላ ሽጎ ናኩ ኩቲያው ጋዜጤንካ ሊውደከ ዞንዳ ወችዳ ጉላዊ ዳጉድኛ ተኩቶሲ ካመንሳክስት ካማጊ እናኛ ጉላዝ ዝኮስታው ሰንሰረጊ ወቅት ሲ ሊውደ ዝኩርጊ አወራ ዳዳሚን ሳክስቴናው ሳያካንተ ሲያማገ ዝኩሪ እንቀላል ድልጋወር እንግዲህ እና በጣም አይልስ ሳናማጊ ካስሙ ዝኮኒ ፈላን ዙዳ ከለምንች ፍላጎት ዝኮን ሽካንተናኒ ንሽ ሊውዳ አካባቢ ሳናማጊ ካሳ ሽፋን ዋግሳታ ነኝ እንግዲህ አሳሰጊ ካሰው ህዝብ ከለዝኩ እና ወይ ህዝብ ንሽ ከለምንች ከንቶይ ዝኩ አግንሲ መንቾ ንሽ ከለድሎ አግሳማ ግዝኩ አካባቢ አግንሲ ንሽ ኮንኪሳና ተመንች ዲቭዝኩ ዳማይ ድሎ አግጹኒ ኩክሪዳ ቼፍ ዳ ወችዳ ያጋውላ ዩኒቨርሲቲ ሪስታ ድሎ አግሳማ ኮንኪሳና ተባይል ሳናታ መንችን ሳክስታማ ግዝኩ ንሽ አወዳንኛና እኒ ቲያማ ግዝኩና ካስተዋጹ ወይም ቲያማ ግዝኩ ደጋፍ ቀላል ጋውን ይሾስጊና መንቹ ተክሞ ካንተና ግዝኩና እንግዲህ ጽካሜታ ዳንኛ እንግዲህ ገርክሳ ተዳከለሪኒ ክቡር ምክትል እርሰ መስተዳደሩስ ማርክስ ማህበራዊ ዘርፍ ተበርሳንታ ዙሙን ውስጣጊ መንች ዲበርዝ ኮንሽ እንደ ናፋዳንሺ አሳጊ ተሳትፎ ሲያመግዝ ኮንደ ከፍቲነን እንግዲህ አማራሪ ክልሉ አሚኮ ተሳትፎ ላስኮንኪስ ኦሮምኛ ሲያጋ ጉምዝኛ ሲያጋ ህምጠኛ ሲያጋ ወላስ ከፈፈኛ መጋዝ ኮንሺ ጽካዲሽ ጃላን እንግዲህ እንቀላል ጋር እንግዲህ ሳንሳማጊ አገራዊ መልክ ዝኮስ እንሳክስታ መጋዝ ወክልሊ ሰያማና አይልስ ምስጋኖ አግጽንስ ቢኬንዲስ ገና ከለ ሳንሳማጊ ተነከርን ሳማጊ ካስን ዝኮ ህዝብ ተከምስታ ተለማትዳ ያጋ ወላድ ዝኮ ዳ ጉዳች ጽንቴዳ ያጋ መንግስትን ሳክስታው ሰግውላ ዓለም ደዝኮ ሰማረጃ ግጻው ሚዲያ ሳንሲ ዲጂታል ስና ከንሺ ጀመሮ ሳማሪኒ ዙሙ ውስጣጊ ዋና ስራ አስፈጻሚ እንንሺ አሁን ይዳከለ ሳንሳማጊ ካስን ዝኮ ንሺ ቀደም ንካማ አካባቢ ባይስ ከመካሱን ኩይ አሁን ጉድና ዙማ ካላላንሺ ያካስኩን እስከለ
ትምርቱ ኮክሪ ደክንቲ ካማ ሃን ካማ ጀመሩን ኩኩሲ ከፍቲኒ ድሎ አግሲ ካማ ገዝኩን ጋዜጠኝ ቃላልሳን በባና ዲጂታል ሚዲያ ዲስ ቃላልስታም ተጋና አዊደስ ቁሳ ዲኪቴ ዲውስት የከምስተናኒ ንያ ሚዲያ ሊውስ የከምስተናኒ ሳ ሚዲያ ንሽከላ ገሮ አቤለ ሻር እንግዲህ ጸጥቲ ዳያራን ዳያራን ያና ፕልካም ፕልካ አግባብስት የከምስታቲን ኩዝኳ አኒያ ረምስት ንዝኮ ንሺ ህዝቦ አቤለ ሻን ኩንኛ ሳ ሚዲያ ተከምስት ካማ ህዝብ ለማተራ ዙራቲታ ጉዳች ጽንተራ ዙራቲታ ጃርሳ ከንታቲታ አዚ ምሳ አቤለሽ ከመግፈፈ እንሳን ኩንኛ አኒ ተከማ ላኪኒ ሚዲያኒ ህዝቦ ተከማ ሰዲቦ ፈፈ እንሰኖ ዲባ ክችዳ ዝኩሰ ዲቦ ክችቲኒ ዲቦ ንኛ ወኖን ሳክስኖኒ ጊ ጋዜጠን ካዳን ኮላ ችግር ላከ ሾስ ካንታኒ ሚዛኑ ማንዲ ከማ ፖለቲካ ዲስታል ዩዲስ ነጻሪ ከመላ ሙሳሪስታ ጊ ሳክስታን ኩ ጋዜጠን ቀብቃት ዝኩን ኩ ሳፋሪ ከማ ዝኩን እንግዲህ ዋንስ ጊያጋ ተሲያው ያ ኑኒ ጊ አሚኮ እንግዲህ ሳግን ሳክስታ መጊ ያጉርድሎን ያርና እንዲስ ገና ከላ ዊዳ ሳና መጊ ካሳታ ዋና ስራ አስፈጻምካ ከኮስን ሳንቲኪ እንስሪው ሂደት ኩ ያስተባበርካ እንደዝኩን ወላ ጋዜጠንካ ድሎ አቅሳታ ህዝብ ተሳትፎ ከለ ከባዳንስ እንግዲህ አዊደ ከፍቲኒ ተሳትፎ ዝኩን ሺ ሚዲያ ደካንተናኒ ነሳና መጊ ካሳታ ሲሆን ወላ ደገገ ፍንናና ላምቡሳሪስታ ስካሜታ ዳን ሳክስትን ወዳ ወይን ሳክስቲኑ ጉዞ ኩቲ ወይም ላምቡሳሪስታን ሳክስትን ወጂኒረ ጀመራማ ሳና መጊ ጥራት ሲያጋው ለስካ ስኩቲ በጣም እስከ ዝብክላ አመሰገነ መገር ዝኩሪ ከነሱ ብሔረሰብ ወይ ኩስኒንግና ሱሰ ጉባኤ ወላ እንኳን ይጓቁ ለዚህ ገበ መጊ ፈፈንሲ አማጋርኝ ሲያጋውኝ ስና በጣም ሳይሉ ይስከደስና እንግዲህ እንዲስ ገና ክላሽ ሻልና ሳንስና ነጊ ጉዶን ሰን ሳክስተና ከዝፍት የከምስታታ ለማቲንታታ ገራ ሰላማ ጋሚንታታ ሲያውናውሳ እንሳክስትኔ ሱላና ተጋርቴን ጎንደርን ተጅደናውሳ ጋዜጠን ከስኪ ፈፈንሲ አይለስ ያርጋሻው የ10ኛ ዓመት በአውኛ ቋንቋ የቴሌቪዥን ስርጭት ሲጀምር የብሔረሰብ አስተዳደሩ ዋና አስተዳዳሪ ነበሩ። በታሪክ አጋጣሚ አቶ ባዘው ጫኔ ነበሩና እሳቸውም ሀሳብ እንዲሰጡን ጋብዛለን ማለት ነው። ያጋ ሳሚሴ ገና ነሽ ደሜካ አውኝ ቴሌቪዥን ሲ አውኝ ኮንኪ ፈፈ ይንስከላ አዊ ብሔረሰቦች ሲንስ ቻቺ ሲንሳንቴሽንኩ እንዳ አግስቴ ካኛከላ ፍንሾ ሳውኝ ኮንኪ ቴሌቪዥን ሲ ወታ ጋማሲ ፍሲ ናውሳ አሳቦያን ኮያ እንዶ ይከላ ነው ይላካን አመሰግናለሁኝ። እንግዲህ ከቋንቋ አኳያ ስርዓት ቋንቋን ያሳድጋሉ፣ ያበለጽጋሉ። ስርዓት ቋንቋን ይገላሉ፣ ያዳክማሉ። አጋጣሚኛ የደረስነው ስርዓት ቋንቋንና ህዝቦችን በሚያሳድጉበት ማሳደግ የሚያስችሉ ስርዓቶችን ዘርግተው ተግባራዊ በሚደረጉበት ጊዜ ነው። እኔና ወንድሜ አቶ አየን አንድ ዞን ቢሆንም የወጣ ነው። አጋጣሚ ሆኖ እኔ ያደኩበት አካባቢ በስርዓት ተጽዕኖ ምክንያት ቋንቋውን እንዳልችል አድርጎኛል። አቶ አየን ደግሞ ድል ገጥሞት ቋንቋውን እንዲችል አድርጎታል። በዚች ተበላልጠን ነው ቅድም አንዳንዱን የዛሬውን ፕሮግራም በመናከብርበት ጊዜ በእኔ በኩል በጣም ትልቅ ፕሮግራም አድርጌ አሚኮ ባውኛ የቴሌቪዥን ስርጭት በመጀመሩ ምን ግብ አሳካ፣ ምንድናቸው ያስመዘገባቸው ስኬቶች፣ ከሂደቱ ምን ጥንካሬና ድክመቶች ነበሩት፣ ቀጣይ ምን ይጠበቅብናል የሚሉ ጉዳዮችን ማንሳት በጣም የሚያስፈልግ ይመስለኛል። ለመሆኑ አሚኮ ምንድነው ያሳካቸው? በአውኛ የቴሌቪዥን ስርጭት በመጀመሩ ምክንያት ባለፉት 10 ዓመታት ምንድነው ያሳካቸው የሚለውን ቅድሚያ ማየት የሚያስፈልግ ይመስለኛል። የመጀመሪያው አንዱና ትልቁ ተልእኮ ስለነበረ የኮርፖሬሽኑ ትልቅ ተልእኮ ስለነበረ ህዝቦች፣ ብሔረሰቦች በራሳቸው ቋንቋ መረጃ እንዲያገኙ አስችሏል። ከህዝብና መንግስት ብሔረሰቦቹ ህዝቦቹ በሚችሉት ቋንቋ እንዲገናኙ አስችሏቸዋል። ይሄ ህገ መንግስታዊ መብት ስለሆነ መደረግ ይገባው የነበረ የተደረገና አሚኮ ትልቁ ያሳካው ተልእኮ ነው ብዬ አስባለሁኝ። ይሄ ብቻ አይደለም።
ብሔረሰቡ በቋንቋው መረጃ እንዲያገኝ የማድረጉ እንደተጠበቀ ሆኖና እንደገና ህዝቡም በቋንቋው ለመንግስት ማቅረብ ያለበትን ጉዳይ እንዲያቀርብ እድል መፍጠሩ ብቻ ሳይሆን ሌላም ትልቅ ግብ ያሳካዋል ብዬ አምናለሁ። እሱ ምንድነው? የብሔረሰቡ ባህል ቋንቋ እንዲያድግ ያስችለዋል። በነገራችን ላይ ብዙዎቻችሁ ታስታውሳላችሁ፣ ይሄ ጥያቄ በቋንቋዬ ልማር፣ በቋንቋዬ ልዳኝ፣ በቋንቋዬ የሚዲያ አገልግሎት ይቅረብልኝ የሚል የህዝቡ የረጅም ጊዜ ጥያቄ ነው የነበረው። ይሄ በሚሆንበት ጊዜ በቋንቋው መረጃ የማግኘት ብቻ ሳይሆን ይሄንን ለማስከበር በሚሰራበት ጊዜ ባህሉና ቋንቋው እንዲያድግ ያደርጋል። ስለሆነም ባለፉት 10 ዓመታት ሌሎች ሚዲያዎች እንደተጠበቁ ሆኖ በቴሌቪዥን አሚኮ ባውኛ ስርጭት በማጀመሩና በማካሄዱ ምክንያት ቋንቋው ባህሉ እንዲያድግ አስችሎታል። ቅድም በገለጽኩት ምክንያት በነገራችን ላይ ህብረተሰቡ እዛ የብሔረሰብ አስተዳድሩ በርካታ አገውኛ ተናጋሪ ነው። በርካታ የተወሰነው ደግሞ የማይናገር አለ። በነገራችን ላይ እንደምንረዳው ሁላችንም ይሄ ስርጭት በሚጀምርበት ጊዜ እኮ አገውኛ ተናጋሪው ብቻ አይደለም የሚከታተለው፣ ሌላውም ይከታተለዋል። ሚስብ ነገር አለ፣ የሚያጓጓው ነገር አለ። ይሄ ቋንቋው እንዲያድግ ያስቻለ ስለነበረ አንዱ ያሳካው ነው ብዬ አስባለሁ። ባህሉ፣ ወጉ፣ ታሪኩ እንዲያድግም አስችሎታል። ይሄ በቀላሉ መወሰድ ያለበት መስሎ አይሰማኝም። ይሄ በጣም በትልቁ መቀመጥ ያለበት ነው። ይሄ በሚሆንበት ጊዜ በጣም ብዙ ቻሌንጆችን አልፎ የመጣ ነው። በቅርበት እንደነበረ ሰው በጣም ብዙን አውቀዋለሁኝ። በአቅም ችግር ምክንያት በነገራችን ላይ በወቅቱ አለመጀመሩ ብቻ ሳይሆን ከተጀመረ በኋላም ቢሆን በተሟላ አቅም በመጀመር ችግር ነበር። የፍላጎት ማጣት አልነበረም። በነገራችን ላይ ይህ ተቋም እድል ገጥሞት በጣም ጥሩ ስራ አስፈጻሚዎች፣ በጣም ጥሩ ምክትል ስራ አስፈጻሚዎች፣ በጣም ጥሩ የተደራጀ ቦርድ እየመራው የመጣ በመሆኑ አይደለምና በክልል ውስጥ ያሉ የብሔር ብሔረሰቦች ቋንቋ፣ ባህል፣ ወግ እንዲያድግ ማድረግ ብቻ እንደምናውቀው አሁን ላይ ከዛም አልፎ እየሰራ ያለ ተቋም ነው። ይሄ በመሆኑ እና በጣም ብዙ ቻሌንጆችን አልፎ ቅድም ያልኳቸውን ግቦች ያሳካ ነው። በነገራችን ይሄ ብቻ አይደለም። ይሄ ያውኛ የቴሌቪዥን ስርጭት በመጀመሩ ምክንያት በዚህ ክፍል በጣም ምርጥ ጋዜጠኞች እንዲፈሩ አስችሏል። በጣም በሙያው የተካኑ አንዳንዱ የተሟላ ስልጠና ሳያገኙ በራሳቸው ጥረት ራሳቸውን አብቅተው ይህንን ስርጭት እየመሩ ያስተባበሩ እና የሙያው ባለቤት ሆኖ እየሰሩ ያሉ ጋዜጠኞችን ማፍራት ችሏል አሚኮ። ሌላውም ይሄ አንዱ ትልቅ ስኬት እንደሆነ መውሰድ ይገባናል። ስለዚህ ከባለፉት ሂደት አኳያ እነዚህ በጣም ትላልቅ ይሄ ተቋም ያሳካቸው ግቦች እንደሆነ መወሰድ አለበት። በጣም በትልቁ የብሔረሰቡን ህገ መንግስታዊ መብት ያስጠበቀ እርምጃ ነው የሚል አለኝ። ይሄ ሆኖ እዚህ በላይ መስራት ይጠበቅብናል። አንዱ ቅድም አቶ ሙሉቀን ያለው ጋዜጣዋ ችርቤዋ በጣም ታሪካዊ ጋዜጣ ናት። እውነት ለመናገር እኔም እዛ አስተዳዳሪ በነበርኩበት በኋላ አቶ አየን በተተካበት ብዙ እንነጋገርበታለን። ለምንድን ነው ለመሆኑ እየተደጎመ ተቋሙ ብዙውን እየደጎመ ያተመ ሁሉም አካባቢ እየደረሰ ማስተማሪያ የቋንቋው ማበልጸጊያ እንዲሆኑ ማያገለግል መረጃ ዋነኛ መሳሪያ ሆኖ ማገልገል የለበትም ወይ ብለን ብዙ እንነጋገራለን። ቋንቋው በሚነገርበት አካባቢ ሁሉ ያሉ ሁሉም ተቋማት በቋሚነት የጋዜጣው ቋሚ ደንበኛ መሆን አለባቸው ብለን የወሰንን እኔ ባለሁበት ነው የነበረው። እሱ ተዳክሞ ከሆነ እውነት ለመናገር መደጋገፍ ይገባናል። ኮርፖሬሽኑም ጠንከር ብሎ መግፋት ይገባዋል። በነገራችን ላይ ማድረግ ያለበትን እያደረገ ነው ያለው። ታችኛው ያስተዳደር ግን ይህን ኃላፊነት ወስዶ መወጣት ይገባዋል ባይ ነኝ። ስለዚህ እዚያ በላይ ስርጭቱን ማስፋት አለብን። ሁለተኛው አጋጣሚ ዛሬ እያከበርን ያለ ነው የቴሌቪዥኑን ነው። በሬዲዮ የሚተላለፈው መዚህ በላይ መጠንከር አለበት፣ መስፋት አለበት። አንዳንድ አካባቢ
ማይደመጥባቸው ማይሰሙ አካባቢዎች አሉ። ህዝቡ ኮምፕሌን ያነሳል። ይህም ተገቢ ጥያቄ ነው የሚላለኝ። ይህም መስፋት አለበት። ኢቭን ከቴሌቪዥኑ ስርጭትም አኳያ እንዳልሁትኝ ብዙ አካባቢ እንዲደርስ ይጠበቃል። ያው ምን ያህል ሰፊ እንደሆነ ይታወቃል። ይሄ አካባቢ አጋጣሚ ደግሞ አስቸጋሪም አካባቢዎች ለአየር በጣም አስቸጋሪ የሆኑ አካባቢዎች ስላሉ ወደዛም በሚደርስበት ሁኔታ መታየት መቻል አለበት። አሁን የደረሰበት የሰዓት እውነት ለመናገር በኔ በኩል በጣም ጥሩ ነው። ይህን የበለጠ ማሳደግ የሚያስፈልግ ይመስለኛል። በዘርፉ በቋንቋው በጣም አሁን እንደተጀመረው በጣም ጠንካራ እና ታታሪ ጋዜጠኞችን የማበራከት ስራ ተጠናክሮ መቀጠል ከቻለ እንደተባለው ቅድም አቶ ሙሉቀን እንዳለው የዛሬ 10 ዓመት አይደለም የዛሬ 5 ዓመት እናከብራለን ብዬ አስባለሁ። የዛሬ 5 ዓመት በጣም ትልቅ እድገት ላይ ሆነን ምንነጋገርበት ምናከብርበት ሁኔታ ይፈጠራል የሚል እምነት አለኝ። በተረፈ አሚኮ በአጠቃላይ እያደረገ ላለው በክልል ውስጥ ያሉ ብሔር ብሔረሰቦች ህዝቦች መብትና ጥቅም እንዲጠበቅ ህገ መንግስታዊ መብታቸው እንዲጠበቅ እያደረገ ያለው ስራ ተጠናክሮ መቀጠል አለበት። በተለይ ደግሞ በዚህ ክፍል ውስጥ የምትሰሩ ጋዜጠኞች ቡነት ባለ ታሪኮች ናችሁ። እናንተ በጣም ባለ ታሪኮች ናችሁ። ለዚያ ህዝብ ብቻ ሳይሆን በአጠቃላይ ለአማራ ክልል ህዝብ እናንተ ትልቅ ሀብቶች ናችሁ። ይሄንን ጥንካሬያችሁን ይሄን ቁመናችሁን አጠናክራችሁ መቀጠል ይገባችኋል። ይህን ፕሮግራም አዘጋጅታችሁ በዚህ መንገድ እንድንነጋገር እንድንገናኝ ላደረጋችሁና ይህንን ታላቅ በዓልም እንድናከብር ላደረጋችሁ ሁሉ ምስጋናዬን አቀርባለሁ። አክባሪ ይስጥልኝ። አመሰግን። እሺ እናመሰግናለን አቶ ባዘው ጫኔ። ማህበረሰብ የሚዲያ አገልግሎት ሲሰጥ በአንድ በኩል ባህሉን፣ ወጉን፣ ታሪኩን፣ እሴቱን እንዲያሳድግ ከፍተኛ አስተዋጽኦ እያደረገ ነው ያለው። እሺ ካንተስታው ከምንትራ ፌከማጊ አራቱ ዳዶ ሚን ኩክስ ኩኖ አረካማስኘ ዳዶ ምትስንስክለን ቴሌቪዥን ክሳንቲ ዲዮ ፊትኛ ብኖካይት ሳቲው ስተዙ ሚስታሽዮ ጽንጋሪ ስታውላ እቼ ዳዶ ካሱር አውንጊ ኮንኪ ጋውማ ባርሆቼ ታምባማ ሜድሪያር ደፋዙሞ አንክላንግሺ ኮንኪስ ፊልም ወኪዳ ራኪ እንሳስተና ታያቆን የሚዲያ እንቱንዴ ስንግራ ሆን ጋዜቴን አውንጊ ተርት በናዳ ሚንቺ ጊዜሲ እንሳቅስንኩ ዝኮና ቴሌቪዥን ጀሚር ስታታ ብሔረሰብ ቺሰንግቲው ከፍቲኒ ፋይሽቋ አቶ ባዜ ጀቂኒኑ ንውስታጊ አቶ አየንጂ ካስናኒውላ እሎ ታርክሳላኪ ንዋሮ እንፍልታ ቀስታምሳ ንስታኒ አሜቻላ ናንኮ ጊዝኩና ቡካን ዜጋውን ዘይሾ አቆተተጊ ዴክማና ነፈቶ ነው ጭቆታኒ ጊንጋውን ያውንጌ እናን ማስታወቂያ እንኳን አይነገርበትም። ባለሀብቶች አካባቢው ባለሀብቶች ምርቶቻቸውን አገልግሎታቸውን አያስተዋውቁበትም። አክትንቴ ካማጊ ላሩኬ ኮንኬ ክላ ለጌትሰኛ ቃንኝሲ ተከታታዩ ድራማ አጊ ጀሚርናና ድንጉላት ሲሆናና ሊውዳስ ፍሬድ ካንተናው ሳጊ ኒዳ ሚዲያ ያዳ ካንተናታ ኔ ናካማሾ ሌባክሳክሳና ኦዎ ሌባክሳክሳና ናአሱሶ ሌባክሳክሳና ኦዎ ሌባክሳክሳና ንባዊዮ ሌባክሳክሳና ኦዎ ሌባክሳክሳና ማህበረሰብ የሚዲያ አገልግሎት ሲሰጥ በአንድ በኩል ባህሉን፣ ወጉን፣ ታሪኩን፣ እሴቱን እንዲያሳድግ ከፍተኛ አስተዋጽኦ እያደረገ ነው ያለው። እሺ ካንተስታው ከምንትራ ፌከማጊ አራቱ ዳዶ ሚን ኩክስ ኩኖ አረካማስኘ ዳዶ ምትስንስክለን ቴሌቪዥን ክሳንቲ ዲዮ ፊትኛ ብኖካይት ሳቲው ስተዙ ሚስታሽዮ ጽንጋሪ ስታውላ እቼ ዳዶ ካሱር አውንጊ ኮንኪ ጋውማ ባርሆቼ ታምባማ ሜድሪያር ደፋዙሞ አንክላንግሺ ኮንኪስ ፊልም ወኪዳ ራኪ እንሳስተና ታያቆን የሚዲያ እንቱንዴ ስንግራ ሆን ጋዜቴን አውንጊ ተርት በናዳ ሚንቺ ጊዜሲ እንሳቅስንኩ ዝኮና ቴሌቪዥን ጀሚር ስታታ ብሔረሰብ ቺሰንግቲው ከፍቲኒ ፋይሽቋ አቶ ባዜ ጀቂኒኑ ንውስታጊ አቶ አየንጂ ካስናኒውላ እሎ ታርክሳላኪ ንዋሮ እንፍልታ ቀስታምሳ ንስታኒ አሜቻላ ናንኮ ጊዝኩና ቡካን ዜጋውን ዘይሾ አቆተተጊ ዴክማና ነፈቶ ነው ጭቆታኒ ጊንጋውን ያውንጌ እናን ማስታወቂያ እንኳን አይነገርበትም። ባለሀብቶች አካባቢው ባለሀብቶች ምርቶቻቸውን አገልግሎታቸውን አያስተዋውቁበትም። አክትንቴ ካማጊ ላሩኬ ኮንኬ ክላ ለጌትሰኛ ቃንኝሲ ተከታታዩ ድራማ አጊ ጀሚርናና ድንጉላት ሲሆናና ሊውዳስ ፍሬድ ካንተናው ሳጊ
ni da media da kantana ta ne Nakamasho, Eva Gisana, oh, Eva Gisana, na asuso.